የምንከትምባት አገር ናት። ሁላችንም ጡቶቿን ልንመነትፍ ሁላችንም አፋችንን የምንሰድባት አገር ናት። እኔ ቀድም እኔ መታዘል አለብኝ ብለን የምንንጠለጥልባት ጀርባዋ ላይ ይቺ ማናት ብትባል አገር ናት። እኔ ተኛባታለሁ ብለን የምንሽቀዳደምባት ይቺ ማናት ብትባል አገር ናት። ስለዚህ አገር የጋራ እንጂ የግል የለውም። የግል ከሌለው ደግሞ ልንሳፈር ይገባል፣ ልንነሳ ይገባል፣ አገራችን ልንጠብቅ ይገባል፣ ማንነታችን ልንጠብቅ ይገባል ማለት ነው። ይሄ ነው የአማራ የህልውና ትግል እንዴት ተጀመረ? የአማራ የህልውና ትግል እንዴት ተጀመረ? ያልገባውም አለኩ አማራ በመታረዱ በመሳደዱ ቬሪ ጉድ በመታረዱ በመሳደዱ የህልውና ትግሉ የተጀመረበት የአማራ የህልውና ትግል የተጀመረበት አማራ ማንነቱ፣ ቋንቋው፣ ወጉ፣ ባህሉ፣ ርስቱ፣ ሃይማኖቱ ስለተነካ ነው። በዚች ሀገር ላይ እንደ ሀገር በዚች ሀገር ላይ ለዓለም አበርክቶ ደግሞ ትልቁን ድርሻ የያዘው ኢትዮጵያ ነው። ከኢትዮጵያ ደግሞ ትልቁን ድርሻ የያዘው ለዓለምም ሆነ ለአዚች ሀገር የአንበሳውን ድርሻ የሚወስደው የአማራ ነገድ ነው። ይሄንን የምንታበይበትን ይሄንን ነገድ እስከዛሬ ይሄን ብለን አናቅም ነበር። ዛሬ ግን በሽርፍራፊ እንዲኖሩበት እንጂ የርስት ምንም ነገር የሌላቸው ትንሽ እንኳን የሌላቸው ኃይሎች በማንነታችን፣ በቋንቋችን፣ በባህላችን፣ በወጋችን አጠቃላይ አማራ እንዲጠፋ ሲመክሩብን አማራ ለዚች አገር የከፈለው ወረታ በእኔና ከኔ በላይ ላሉ እንዲሁም ቀደም ሲናገሩ በነበሩ ኃይሎች እየተቀነቀነው ነው ያለ። ለመታበይ አይደለም። ይችን አገር ያቆማት አጥንቱን ከስክሶ ደሙን አፍሶ በቆዳው ተተብትባ የተቀመጠች አገር ማናት? ኢትዮጵያ ናት። ኢትዮጵያን ይችን ያነበረ ደግሞ ማን ነው? አማራ የሚባል ነገር ነው። ኦርቶዶክስና አማራ ነው ይችን አገር ያቆማት። በተሳሳተ ትርክት ይሄንን የተሳሳተ ትርክት ይዘው ነው እንግዲህ የዛሬዎቹ የኦሮሙማ አምናና ቻምና ህዋት እንደዛ ሲያረገን ነበረ። ዛሬ ደግሞ ተረኛው የኦሮሙማ ስርዓት አማራ መጥፋት አለበት፣ አማራ የሚባል ነገድ መጥፋት አለበት ብሎ ታላቋን ኦሮሙማን ለመፍጠር የኦሮሞ ኤምፓየር ለመፍጠር እየዳዳ ያለው ይሄን እኛ የበላይ እንሁን አይደለም እያልን ያለነው። በዚች አገር ህግ መሰረት ታፍረና ተከብረን እንኑር። እንደ ማንኛውም ዜጋ ታፍረና ተከብረን እንኑር። አገሪቷ ያነበረችው ህግ ለኛም ይስራ ነው፣ ሌላ አይደለም። የኦሮሞ ህዝብ ይጥፋ፣ የጉራጌው ህዝብ ይጥፋ፣ የወላይታው ህዝብ ይጥፋ አይደለም። እሱም አንዱ የኢትዮጵያ አካል ስለሆነ ስለዚህ ዘር ተኮር የሆነ ማንነት ተኮር የሆነ ጭፍጨፋ ስለተደረገ ነው አማራን ለማዕዳን ተብሎ የተጀመረ ይሄ ትግል። ጀሮ ጠገብ ናችሁ። ወለጋ ላይ፣ አርባ ጉጉ፣ በደኖ፣ ባርሲ፣ በሐረር በተለያዩ የአማራ ህዝብ ተፈናቀለ። ለምን ብለን ከሰልፍ እስከ ሰይፍ እንደርሳለን ተባለ። ሰልፍ ስንል በሰላማዊ መንገድ ስንጠይቅ፣ በምርጫ ስንጠይቅ አልሆናለ። ዛሬ ለሰይፍ ተዳርገናል። ስለዚህ በግራና ቀኙ ሰይፍን ሳል ነው እያልን ያለን። ሊበላህ የመጣ ዘንዶ አለ። ማንነትን ሊያጠፋ፣ ቋንቋን ሊያጠፋ፣ ሃይማኖትን ሊያጠፋ፣ ወሰንን ሊወስድ፣ አንተን አጥፍቶ ወሰንን ሊወስድ፣ አገርና ርስትን ሊወስድ የመጣ ኃይል አለ። ይሄንን ሰይፍ ግራና ቀኝ ስለህ ይሄንን ዘንዶ ሊውጥ የመጣን ዘንዶ አስተካክለህ ቆርጠህ ማንነትን ማንበር ነው። ይሄ ነው ማንነት ስለተነካ፣ ወሰን ስለተነካ፣ ርስት ስለተነካ፣ አጥንት ስለተነካ ነው የማንነት ትግሉ የተጀመረ።
እንጂ አይ